ተከታታዮቻችን በመጀመሪያ የከበረ ሰላምታዬን አቀርባለሁ። ሰላምታ ያላችሁበት ድረሳችሁ። ይህንን ፕሮግራም የምትከታተሉ ይህን ቻናል የምትከታተሉት ከዚህ በፊት ሰብስክራይብ ያላረጋችሁ ሰብስክራይብ እንድታረጉ፣ ሼር እንድታረጉ እጠይቃቸዋለሁ። ባለፈው በተነጋገርነው መሰረት የችሎታ ዘርፎችን ዘርዝረን ነበረ። ከችሎታ ዘርፎቹ አንዱን የቋንቋና ስነ ልሳን ችሎታ የሚባለውን አይተናል። ዛሬ ደግሞ ሂሳብና ምክንያታዊነት ችሎታ ወይም ደግሞ ማትማቲካል ኤንድ ሎጂካል ኢንቴሊጀንስ የሚለውን ነው ዛሬ የምናየው። እነዚህ የሎጂካል እና ማትማቲካል ኢንቴሊጀንስ የሚባሉ ሰዎች አንደኛ ረቂቅ እውነታዎችን ይገነዘባሉ። ረቂቅ በሀሳባቸው ለምሳሌ ህንፃ ስራዎች ከመጀመራቸው በፊት ህንፃ ረቂቅ ነው። ይሄ ረቂቅ በሰው አእምሮ ውስጥ አለ። ያንን ወደ እውነታ ነው የቀየሩት። ስለዚህ ረቂቅ ነገሮችን የመገንዘብ ችሎታቸው ከሌሎቹ ከፍ ያለ ይሆናል። ሳይንሳዊ እውነታዎችን በመልካቸው የማደራጀት ብቃታቸው ከፍተኛ ነው እና እውነታዎችን ወይም ደግሞ ሪያሊቲ የምንለው በቁጥር የመግለጽ ብቃት አላቸው። ችግር የመፍታት ብቃታቸውም ከፍተኛ ነው። እውነታዎችን በቁጥር የመግለጽ ብቃት የሚለውን ስናይ ለምሳሌ የሎርድ የከልቪን ስኬል የሰራው ሰው ወይም ደግሞ የመሰረተው ሰው ምንድን ነው ያለው? ስለምታወሩት ነገር ስለምትናገረው ነገር መግለጽ መስፈር ብትችልና ወደ ቁጥር መቀየር ብትችል ስለ ነገሩ የሆነ ነገር ታውቃለህ፣ እውነታዎች ይገለጹልሃል ነበር ያለው። ሙቀት ሰዎች ከዛ በፊት ይሞቃል፣ ይቀዘቅዛል፣ ዛሬ ቀኑ ሞቃት ነው ምናምን ነበር ምለው። ካልቪን ስኬል ሙቀትን መለካት በመለካቱ የበለጠ ነገር ግልጽ ሆኖለታል ማለት ነው። ለዛ ነው ስለምትናገረው ነገር መስፈር ብትችልና ወደ ቁጥር ብትቀይር ስለዛ ነገር የሆነ ነገር ታውቃለህ ነበር ያለው። እና ሌላው እንደ ቁጥር ያሉት ረቂቅ ነገሮች የመገንዘብ ችሎታ፣ ቅድም ረቂቅ ነገሮችን ይገነዘባሉ ብለናል። የዚህ ችሎታ ዘርፍ ትልቅ ብቃታቸው መረጃዎችን የመሰብሰብ፣ የመተንተን፣ የማደራጀት እና ትርጉም የመስጠት ችሎታቸው ከሌሎቻችን ላቅ ያለ ነው ማለት ነው። ሳይንሳዊ ምርምሮችን ያካሂዳሉ። መላምቶችን የመንደፍ ብቃታቸው ከፍተኛ ነው። ለምንድን ነው እንዲህ የሆነ በዚህ ምክንያት ሊሆን ይችላል ብሎ የመናገር ማለት ነው። እንደ ቼዝ ያሉትን ስትራቴጂክ ጌሞችን የመጫወት ብቃታቸው ከፍተኛ ነው። ለምሳሌ የምታስታውሱ ከሆነ ካስፓሮቭ የሚባል ራሽያዊ ከኮምፒውተር ጋር ቼዝ ተጫውተው ብዙ ጊዜ ያሸንፍ ነበረ። ኮምፒውተር ፕሮግራም በጣም ሶፊስቲኬትድ የሆነ ፕሮግራም ያለው ኮምፒውተርን በቼዝ ያሸንፈው ነበረ። ያንንም ያሸንፈው ለምንድን ነው? የትኛውን ስቴፕ መሄድ እንዳለበት፣ ቀጥሎ ምን ማድረግ እንዳለበት ስለሚያውቅ በዛ መሰረት ነበር ሲያሸንፍ የነበረው። ሌላው ፓተርኖችን ማለት ድግግሞሾችን የመረዳት ችሎታቸው ከፍተኛ ነው። ለምሳሌ አንድ ጊዜ ለመምህራን ስልጠና ስሰጥ ያጋጠመኝ አሁን ፓተርኖችን እንዴት አድርጋችሁ ነው ሪሌሽንሽፕን እንዴት ነው የምትረዳው ብዬ አንዱን ጠየቅኩት። ማትማቲካል ነው። ምንድን ነው ያለው? ለምሳሌ ስትሪን እንዴት ፓተርን አለው ወይ ማትማቲካሊ መግለጽ ይቻላል ወይ ብዬ ስጠይቀው አዎ ይቻላል። ለምሳሌ በሌሎች ነገሮች ጣልቃ ገብነት እስከሌለ ድረስ በየ10 ዓመቱ ምስራቅ አፍሪካ ላይ ድርቅ ይከሰታል አለ። ነገር ግን ደን መትከል፣ ሌሎች ኢንተርቬንሽኖች ካሉ ነገሮች ይቀየራሉ። ነገር ግን ቢንግ አዘርስ አር ኮንስታንት፣ ሌሎች ነገሮች እንዳሉ ከሆኑ ያ ነገር ይቀጥላል። ኢንተርቬንሽን ደግሞ ከተደረገ በኋላ ድርቁ ቀራ። ለምንድን ነው የቀረው? ኢንተርቬንሽን ይሄ ስለተደረገ ነው ብሎ ሪዝን አውት ማድረግ ይቻላል ብሎ ነበር የተናገረው። እና በዚህም የችግር የመፍታት ብቃታቸው በጣም ከፍተኛ ነው። እና ስለዚህ ጥያቄዎችን ይጠይቃሉ። ሃው ዳዝ ኢት ፋንክሽን፣ እንዴት ነው የሚሰራው፣ እንዴት ነው የሚቻለው፣ እንዴት ምን መደረግ አለበት የሚሉ ጥያቄዎችን ይጠይቃሉ። ከዛ ኢፍ ዚስ ኢዝ ዘን ዚስ ኢምፕላይዝ ዛት የሚል ነገር ምክንያትና ውጤትን የማገናኘት ብቃታቸው በጣም ከፍተኛ ነው። ይሄ
ፓታጎረስ ከዛሬ 2500 ዓመት ገደማ የኖረ ሰው ነው። ያው ማትማቲካል ነው። እሱ ምን ነበር ምለው ነገሮችን ሁሉ ነገር መግለጽ የሚቻለው በቁጥር ነው ይል ነበረ። በቁጥር ነው መግለጽ የሚቻለው። በኋላ አንድ ሙዚቀኛ ነበር ነው የሚባለው በሰፈሩ ክራር መሰል ሙዚቃ መሳሪያ ነበረው ነው የሚባለው። ያ ሰው ይመጣና አንተ ሁል ጊዜ ቁጥር ቁጥር ትላለህ፣ እስቲ የኔን ሙዚቃ መሳሪያ በምን ቁጥር ትገልጻለህ? እንዴት በቁጥር መግለጽ ትችላለህ? ይለዋል። ከዛ እስቲ አንዷን ክር በጣም ጠበቅ አድርጋለሁ። ክሩን ሲያጠብቅ ምን ይሰማሃል? ቁመቱ ትንሽ አያጥርም ወይ ስለው ያጠረ ይመስለኛል። ዙሪያ መጠነ ዙሪያውስ ሲቀጥን ምን ይሆናል? እንትኑን የቀነሰ ይመስለኛል። ድምፁን እስቲ ምታው ስለ ድምፁ በጣም ቀጠነ። ድምፁ የቀጠነው ለምንድን ነው? ቁመቱ ስለቀነሰና መጠነ ዙሪያው ስለቀነሰ ነው። ከዛ ትንሽ ላላ አድርግ ይለዋል። ላላ አድርጎ ደግሞ እንትን ስል ቁመቱ ይጨምራል፣ ውፍረቱ ይጨምራል፣ ድምፁ ይወፍራል። ከዛ በጣም ላላ ሲያደርግ ድምፅ አይሰጥም፣ እርግብታ የለውም ማለት ነው። ቁጥር ማለት ይሄ ነው። ነገሮችን በቁጥር መግለጽ፣ የትኛውንም ነገር በቁጥር መግለጽ ይቻላል ነበር ያለው። በኋላ ያ ሙዚቀኛ ቁጥር ምን እንደሆነ ግልጽ ሆነለት ነው የሚባለው። እና ስለዚህ እንደዚህ አይነት ምክንያትና ውጤትን የማገናኘት ብቃታቸው በጣም ከፍተኛ ነው ማለት ነው። እነዚህ ሰዎች በምን ሙያ ዘርፍ ነው የሚታወቁት ከተባለ የሂሳብ መዝገብ አያያዝ፣ አካውንታንት፣ የምጣኔ ሀብት፣ የኢኮኖሚክስ፣ ምህንድስና፣ ሁሉንም የምህንድስና ዘርፎች ማለት ነው። የተፈጥሮ ሳይንስ ምርምር፣ ስታቲስቲክስ፣ የህግ ባለሙያዎች፣ ኮምፒውተር ፕሮግራመሮች፣ አርኪቴክቶች ናቸው። እነዚህ ሰዎች በእነዚህ ሙያዎችና በመሰል ሙያዎች ነው የሚታወቁት። የህግ ባለሙያን ህግን ከቁጥር ምን አገናኘው ቢባል አንድ የሚያገናኘው ነገር አለ። ሪዝን አውት ማድረግ ምክንያት። ለምሳሌ በህግ ኬዞች አሉ። የኬዝን ተንትኖ ይሄ ኬዝ እንዲህ ስለሆነ እንዲህ ስለሆነ እንዲህ ስለሆነ እንዲህ ስለሆነ ስለዚህ እንዲህ ስለሚል እንዲህ መደረግ አለበት እንዲህ ይሆናል ብሎ ይተረጎማል። ያ ትርጉም ሪዝኒንግ ነው። ይሄ ሪዝኒንግ ደግሞ ማቴማቲካል ነው። ስለዚህ ከዚህ አንጻር የህግ ባለሙያዎችም ሊሆኑ ይችላሉ። እነዚህ ሰዎች የሚታወቁባቸው የሙያ ዘርፎች እነዚህ ናቸው ነው። በዚህ ሙያ ዘርፍ ታዋቂዎቹ ደግሞ እነማን ናቸው ካል የኮምፒውተር ሳይንቲስት እና የሂሳብ ልቅ ረዴት አበበ ኢትዮጵያዊ አሜሪካዊት ናት እና የኮምፒውተር ሳይንቲስት ናት እና በጣም ታዋቂ ናት። በናሳ ጎግል ስነ ምግባር አርቲፊሻል ኢንቴሊጀንስ ቡድን ተባባሪ መሪ ትምኒት ገብሩ ትባል አለች። በጣም ታዋቂ ናት። ዶክተር ቂጣው እጅጉ የናሳ ውስጥ ለረጅም ጊዜ የሰራ፣ አልበርት ኢንስታይን፣ ኢሳቅ ኒውተን፣ ቢል ጌትስ ሶፍትዌርን የፈጠረው በዚሁ በማቴማቲካል ችሎታ ነው ማለት ነው። ረዴት አበበ እቺ አሁን በስዕል የምናያት ናት። ኮሬል ዩኒቨርሲቲ ከሚባል ዩኒቨርሲቲ በኮምፒውተር ሳይንስ የመጀመሪያ ሴት ናት። ፒኤችዲ ስትይዝ የመጀመሪያ ሴት ጥቁር አፍሪካዊት ናት ማለት ነው። በጣም ታዋቂ የማቴማቲካል ኢንቴሊጀንት ናት ማለት ነው። ሌላው ትምኒት ገብሩ፣ እሷም እንደዚሁ አርቲፊሻል ኢንቴሊጀንስ ላይ በጣም ታዋቂ ናት እና በዚህ የሂሳብ ሊቅ ናት ማለት ነው። ዓለም በሙሉ የሚያውቀው ያው የአልበርት ኢንስታይን ነው። ኢንስታይን ያው በፊዚክስ በጣም የታወቀ ብዙ ቀመሮችን የሰራ ታዋቂ የሳይንቲስት ነው። ማቴማቲካል ኢንቴሊጀንት ነው ማለት ነው። ሌላው ዶክተር ቂጣው እጅጉ የናሳ ውስጥ ለ40 ዓመታት ያህል የሰራ በጣም ታዋቂ የሂሳብ ባለሙያ ወይም የሂሳብ ሊቅ ነው ማለት ነው። ስለዚህ እነዚህ በተለያዩ ሙያ ዘርፎች ይታወቃሉ። እንግዲህ አሁን እኛ መረዳት ያለብን ብዙውን ጊዜ ጥቁሮችን ነው የምናደንቃቸው። የእኛ ሀገሮችም እንግዲህ ወንዶችም ሴቶችም የሂሳብና ምክንያታዊ ችሎታም ባለፈው እንዳየነው ቋንቋ ችሎታም የቋንቋና ስነ ልሳን ችሎታም ብዙዎች አሉ፣ ብዙዎች ይኖሩናል። ወደፊት ከነዚህ ምንድን ነው የተማርነው፣ ምንድን ነው የምንወስደው የሚለውን ሌሰን እየወሰን ውጤታማ እየሆን መሄድ እንችላለን። ስለዚህ ሁል ጊዜ አእምሯችን ክፍት ካደረግን እና እንደየችሎታችን እንደየተሰጥኦአችን ተሰጥኦአችንን አጎልብተን ደከም የምንልበትን ደግሞ ጠንከር የምንልበት ዘዴዎች አሉ። እሱን ሌላ ጊዜ እነጋገርበታለን። በእንደዚህ አይነት ሁኔታ ከሆነ ውጤታማ እንሆናለን። ስለዚህ አሁንም ማስታውሳችሁ
እየተከታተላችሁ ያላችሁና ሰብስክራይብ ያላረጋችሁ ሰብስክራይብ እንድታረጉ፣ አዲስም የቻናሉን የምትቀላቀሉት ሰብስክራይብ አድርጋችሁ ከወደዳችሁትም ደግሞ ላይክ እያደረጋችሁ ለሌሎችም ሼር እያደረጋችሁ እንድንማማር ይህንን ፕሮግራም መጀመሪያው ነው የጀመርነው። በሚቀጥለው ደግሞ በሌላው ፕሮግራም ማለት ኢንትራፐርሰናል ኢንተለጀንስ ወይም ከራስ ጋር መግባባት የምለውን እናያለን። 8ቱንም እናያለን ባልነው መሰረት ሁለተኛውን ዛሬ አይተናል። በሚቀጥለው ያንን ነው የምናየውና ቀጥለው በሚታዩት አድራሻ ስልክ ቁጥሮችና ቴሌግራም ኢሜል አድራሻችንን በመጠቀም ያላችሁትን አስተያየት፣ ሀሳብ፣ ጥያቄዎች ማቅረብ ይቻላል። በዩቱቡ ላይም ባለው ኮሜንት ታደርጉን እንፈልጋለን። ኮሜንታችሁ ይገነባናል ብለን ስለምናስብ እንድተባበሩን እንጠይቃለን።